የኔ እናት እንኳን ፌስቡክ ላይ የተዋወቅሽው ሰው ቀርቶ ለምን እናትሽ ልጅ አይሆን? ለምን እናትሽ አባትሽ አይሆን? ህይወትሽ ልታጠፊላቸው ለማንም የተገባ አይደለም። ህይወትሽ ለድርድር የሚቀርብ ጉዳይ አይደለም። ሊመርሽ ይችላል፣ ህይወት ሊከፋሽ ይችላል። የፈለገ በጣም ውጥንቅጦ የጠፋ ጉዳይ ውስጥ ልትገቡ እንኳን ትችላላችሁ። ራስ ማጥፋት ጠረጴዛ ላይ ሊቀመጥ የሚገባ ኦፕሽን አይደለም። ምክንያቱም ህይወት ይቀጥላል። ሁልጊዜ ያጣችሁትን ገንዘብ መልሳችሁ ታገኙታላችሁ። ያጣችሁትን ክብር፣ ያጣችሁትን የሰው ፍቅር፣ ያጣችሁትን ነገር ሁሉ ታገኙታላችሁ። ያገኛችሁትንም ታጡታላችሁ። ይሄ የህይወት ግልብጥብጦሽ ነው። ስለዚህ ራስ ማጥፋት ምርር ሲላችሁ ይምረራችሁ፣ ጩሆ አልቅሱ፣ ምናምን ችግር የለውም እበዱ። ራስ ማጥፋት ግን ጠረጴዛ ላይ ለምርጫ ሊቀመጥ የሚገባ ጉዳይ አይደለም። ያስጠይቅሻል፣ በሰማይም በምድርም። በምድርም እኮ ያስጠይቃል። ባይዜ ራሱን ሊያጠፋ የተያያዘ ሰው ወንጀለኛ ነው። ባይዜ ነፍስ የማጥፋት ነው፣ ፍርድ ቤት ትገተሪያለሽ። ራሴን እኮ ምንም የማያገባው ማለት ነው ትይልሽ፣ በምድራዊም ትጠይቂያለሽ። ሰው ራሱ ላይ የሚያደርሰው ጥቃት በሰማይም በምድርም ያስጠይቃል። ለምን? የሰው ልጅ ክቡር ስለሆነ ነው። እሺ ባይዜ ነፍስ፣ የሰው ልጅ ህይወት ከምንም ውድ ነገር ሁሉ ይበልጥ። ስለዚህ ህይወትሽ ምርጫ ውስጥ የምታስገቢ ጉዳይ አይደለም፣ ውድ ነው። ስለዚህ መቀጠል ነው አማራጭሽ መሆን ያለበት። ስትቀጢ ነገር እልፍ ስትይ እልፍ ይገኛል። እልፍ ስትይ ምናልባት አሁን ቸግሮሻል፣ አጥፍተሻል፣ ያጠፋሽው ነገር በሙሉ ታስተካክይዋለሽ። መሽቶ በነጋ ቁጥር የነገዋ ፀሐይ ምን ይዛ እንደምትመጣ አታውቂ። ዛሬ ካደሽ አይደለ አንድ ወጠጤ፣ ነገ ህይወትሽን ሙሉ የሚያደርገው ሰው ሊመጣ ይችላል። ፈጣሪ ክስሻል። ስለዚህ ራሴን ለማጥፋት እያሰብኩ ነው የሚለውን እርሺው ማለት ነው። ከህይወትሽ ውስጥ አውጪ። ሁለተኛ ነገር ለተፈጠረው ነገር በሙሉ ኃላፊነቱ ሰጂ። የኔ እናት በህይወታችሁ ውስጥ ለተፈጠሩ ነገሮች ሁሉ ሌላን ሰው ብሌም አታርጉ። ሌላ ሰው ላይ ጣት አትቀስሩ። እከሊት ነው እንዲያረገች እከሊ ነው። ሰዎች እንኳን በላያችሁ ላይ ቺት ቢያረጉባችሁ ኃላፊነቱን ውሰዱ። እናንተ ስማርት ሰው እንደዛ ነው የሚያደርገው። ስላመናችኋቸው ህይወታችሁን ለማንም አሳልፋችሁ ስለሰጣችሁ ኃላፊነቱን እናንተ ውሰዱ። የኔ ኃላፊነት ነው፣ የኔ ጥፋት ነው፣ ማመን የሌለብኝን ሰው አምኜ ነው ብላችሁ ኃላፊነቱን ውሰዱ። ሁልጊዜ ጣት ስትቀስሩ ህመምተኛ ነው የምትሆኑት። ስለዚህ ኃላፊነቱን ውሰጂ። በምን? ፌስቡክ ላይ ማታውቂው ወንድ ሃይ ብሎ ሲጽፍልሽ ልብሽን አሳልፈሽ ስለሰጠሽ፣ ለማታውቂው ወንድ ገንዘብ ስልክ ገዝተሽ ስለሄድሽ፣ ሰዓት ምናምን ገለመሌ አጉል ተወዳጅ ነኝ አፍቃሪ ነኝ የአፍቃሪዎች አዋርድ ያለ ይመስል ፌስቡክ ላይ ለተዋወቅሽ ሰው ሰርፕራይዝ ብለሽ ሄድሽ። ሰውየው ፍቅረኞች አሉት ብዙ። ፌስቡክ ላይ መጥተው ሃይ የሚሏችሁ ወንዶች ፍቅረኞች አሏቸው፣ ሚስት አላቸው፣ ባለትዳር ናቸው። ሲንግሎቹ አይሉም። ሲንግሎቹ ሄደው ሃይ አይሉም። እመኚ፣ እዚህ ውስጥ ሲንግል ወንዶች ሊኖሩ ይችላሉ። የምሬን ነው የምላችሁ። ሲንግል ወንዶች ጥጋቸውን ይዘው መኖር ነው የሚፈልጉት። አንቺ ራሱ አንኳኩተሽ አውራኝ በእናት ብለሽ ስልኬና እንዲ እንግባባ እስቲ ምናምን ብለሽ ራሱ በጣም በብዙ ትግል ነው የሚያወራሽ። አይመልስልሽም ሁላ። ኤክስፔንሲቭ ነው እንደዚህ አይነት ወንድ። ራሱን ጠብቆ ነው የሚኖረው። የራሱን ህይወት ያውቃል። አላማ አለው። ማንም ሰው መጉዳት አይፈልግም። ድራማ መስራት አይፈልግም። እንደዚህ አይነት ወንዶች እዛ አታገኟቸው። ሃይ ምናምን የኔ ማር ምናምን አይሉ። ስለዚህ ይህንን ተገንዝባችሁ ከዛሬ ጀምሮ በሶሻል ሚዲያ የሚኖራችሁ እንትን በጣም የተገደበ ይሁን። መስመራችሁን አስምራችሁ ተንቀሳቀሱ። ስለዚህ ሰውየው ቀድሞ ያዘጋጀው ስለነበረ ነው። እሺ የኔ እናት፣ አንቺን ዝም ብሎ ፌስቡክ ላይ እልፍ ሲል አየሽ ወይ? ቆንጆ ፎቶ ነበር የለቀቅሽው ምናምን ሃይ አለሽ እግረ መንገዱ። አንቺም ሃይ ብለሽ መለሽ። እስቲ ሊሄድባት አይታወቅም። የሆነች ባጃጅም ብትገዛ ምናምን በስሱ እቺን ሞባይሌንም ብትቀይር አይከፋም። እንዴት ነሽ ምናምን ሰላም ነው እንግባባ እስቲ ምናምን አለሽ። አይሽ እንጂ ሊያገባት ያዘጋጃት ፍቅረኛ አለች። ይህ ሰውየውን አግብቶ ሲሳካለታል። በነገራችን ላይ ከሰው ብናመልጥ ከሊናችን አናመልጥም ጋይስ። እዚህ ጋር ምላችሁ እኔንም ጭምር ይወክላል። እዚህ ጋር ሰው ምንም ወይ ሊፈርድባችሁ ይችላል፣ ወይ ሊያመሰግናችሁም ይችላል፣ ሊወዳችሁም ይችላል። ከዚህ ግን አታመልጡ። ጥሩ የምትሆኑት ለማስትሉ ነው። እዚህ ውስጥ ላለው ህሊናችሁ ስትሉ፣ መጥፎም ከሆናችሁ እዚህ ውስጥ ያለው ህሊናችሁ እንቅልፍ አያስተኛችሁ። አለቀ።
ሰው ፈርዶ ምንም አያመጣም። ሰው ወቅሶሽ ምንም አያመጣም። ወዶሽ ምንም አያመጣም። ህሊናሽ ግን የምትሰሪው ነገር ነገ ይከታተልሻል፣ እንቅልፍ አያስተኛሽ። ስለዚህ አርፈሽ ስራሽን ስሪ። የኔ እናት ያጠፋሽውን ገንዘብ ቶሎ ተኪው እሺ። ከዛሬ በኋላ ይሄንን ሰው እንዳታየው፣ እንዳትደውይለት፣ ቴክስት እንዳትመልሺ፣ ከሱ ራቂ። ከሱ ስትርቂ እነዚህ ነገሮች አስታውሽ። አንደኛ እሱን የሚያስታውሱሽን ነገሮች በሙሉ አጥፊ። ገብቶሻል? ስልክ ቁጥር፣ ፎቶ፣ ስጦታ ነገሩ አንቺ ነሽ የሰጠሽው፣ እሱ ሊሰጥሽ አይችልም። በአጠቃላይ እሱ የሚያስታውሱሽን ነገሮች በሙሉ አጠፋፊ ከስልክሽ ላይ። ከዛ ምን ታደርጊያለሽ መሰለሽ? የድግግሞሽ ልማድ ነው አይደል ህይወታችሁ የሚቀይረው ያልኳችሁ። የድግግሞሽ ህይወት ውስጥ ትገቢያለሽ። ምን በማድረግ ቢዚ ትሆኛለሽ? በስራ ከጓደኞችሽ ጋር መሆን፣ ከቤተሰብ ጋር ማውራት። ብቻሽን እንዳትሆኚ። ብቻሽን ስትሆኚ ነው ስለሱ የምታስቢው። ይህም በየቀኑ አድርጌው ማለት ነው። እሺ እሺ እሺ። አሌክስ አመሰግናለሁ። እሺ እሺ። አረቄ አርጉልኝ እስቲ ይሄንን ነርሶች፣ አረቄ ወይ ደግሞ ካቲካላ። ውሃ ለመጠጣት ያለብኝ ደንዝዤ ነው። ቀዶ ጥገና ነው ማድረግ ያለብኝ። መጦዝ አለብኝ። ጨጓራ ነው የሚያስልጠው። አረቄ ወይ ካቲካላ፣ ቮድካም ቢሆን ቅር አይለኝም። ውስኪም ቢሆን ችግር የለብኝም። ያው ብቻ እንትን ይሁን። እንዲህ ፌስቡክ እኔ ነኝ እድለኛ እድለቢሱ እንጂ እኮ ሁሉም ሀይ ሲሉ ሁሉም ወንዶች ይመለስላቸዋል። እኔ አሁን ሀይ ብል እዚህ ውስጥ አሁን አብዛኞቹ ብሎክ ነው የሚያደርጉኝ። ተለክፍ ያለው በልጅነቴ ሰዎች ቀልባቸው እንዳይወደ ተብዬ ምን እያስነኳችሁ እንደሆነ ልብም ገንዘብም ምን የምትሰጧቸው እየገባኛለሁ። ጤና ይስጥልኝ። አብሮ ውስጥልን። አሌክስ እንዴት ነው? እንኳን ደህና መጣሽ። እንኳን ደህና ቆየህልኝ። እና አሌክስ የሆነች ትንሽ እኔም እንደዚች ልቤ የተሰበረው ነገር ላካፍለኝ ነውና እንዴት መክረኝ? ንገሪኝ። አፍቃሪ ነሽ? አይደለውም። እሺ ምንድን ነሽ? መጀመሪያ በትዳር ዓለም ውስጥ ነበርኩኝ። ትዳር እየኖርኩኝ እያለ እንደ ሰው እሱ ጥሎኝ ሄደ ማለት ነው። ገና ወልጄ አንድ ልጅ ወልጄ አራስ እያለሁ በሁለት ወር ከዛ ጥሎኝ ሄደ ማለት ወዴት ነው ሄደው? 2011 ላይ ነበረ የወለድኩት። ወደ ወታደርነት አዲስ አበባ ደርሼ ልምጣ ብሎ ነው የሄደው። ክፍለ ሀገር ነበረ እና አዲስ አበባ ደርሼ ልምጣ ስል እውነት መስሎኛል። መቼ ፍቃዴን አሳድሼ ልምጣ ስልኝ እውነት መስሎኛል። ለቀኩት፣ ሄደ። እንግዲህ ዛሬ ካልመጣ ነገ ይመጣል በሚለው እኔም ታገስኩኝ፣ ጠበቅኩኝ። ብዙ ጊዜ ላገኘውም አልቻልኩም። በቃ ስልኬን አጠፋፋ፣ ስልኬን ቀየረ። ከዛም በኋላ በቃ የቤት ኪራይ ከፍለን ነው የምንኖረው። ከክፍለ ሀገር ከተማ ላይ ሆነን ራሱ እሱ ስለሚሰራ እኔ እንግዲህ አራስ ነኝ፣ ስራ እየሰራው አይደለሁም፣ ቤት ውስጥ ነኝ። ከዛ በቃ ይመጣል በምለው ጠበቅኩት። ለራሱኝም የመጡት ቤተሰቦችን ወደ ራሳቸው ቤታቸው ተመለሱ፣ የሱም እንደዚሁ ተመለሱ። ከዛ በኋላ ይመጣል ብዬ ስጠባብቅ ወር ቆጠረ። በሆነ ስልክ ደወለልኝና እና ግን እኔ የለውም ወታደርነት ገብቻ ያለው በቃ ወደ ቤተሰቦችሽ ሂጂ ይለኛል። ብቻዬን ነኝ እንግዲህ በሰው ሀገር ላይ በቤት ኪራይ ብቻዬን ነኝ። ወደ ቤተሰቦችሽ ሂጂ አለኝ። ነው በቃ በጣም አለቀስኩት። እንግዲህ በኦፕሬሽን ነው የወለድኩትም፣ ገና ራሴንም አላጠነከርኩትም። እዛ ሰው ሀገር ላይም ያቺ ገጠሪም ከኛ ትንሽ ትርቃለች፣ ወደ 100 ኪሎ ሜትር። እንዴት ሆኜ በቃ ያሳለፍኳቸው ላይፍ በጣም ከባድ ነበረ። እንደዛ ስለኝ እሺ ብዬ ለቤተሰቦቼ እንግዲህ ጥሩ መልካምነት ስነጋር ስለነበረኝ አልነገርኩትም እንደዛ አረገኝ ብዬ። እሱ ለስራ ውስጥ ተጠርቶ ስለሄደ
መጣው ብዬ ነው እቃ ምናምን አስጭኜ ወደ እናቴ ሄድኩኝ። ሲሄድ እናቴም ተቀበለችኝ። እናቴ ጋም ቆየው። ከዛም የተረፈ እዛ ገባ። እውነቱን ሲነግረኝ እዛ ወታደርነት ገባ ቆየ። አመት ነው። አመት ከ6 ወር ላይ ልጄን ለማየት እመጣለሁ። እረፍት ሰጥቶኛል። ልጄን ለማየት እመጣለሁ። በቃ እኔ ጥፋተኛ እንደሆንኩኝም አውቀዋለሁ። ግን አትቆጭኝም አይደለ? ስመጣ እኔ ለምን እቆጣሃለሁ? የልጅነት ባለም ስለነበረ ለምን እቆጣሃለሁ? መተያው ከምን ያህል ጊዜ በኋላ ነው እንደዛ የሚልሽ? ከአመት ከ6 ወር በኋላ መጥቶ አየ። እሺ ብዬ እኔም ደስተኛ ሆኜ ቤተሰቦቼ ምን ለሱ ያላቸው ፊሊንግ የተለየ ስለሆነ በጣም ከፍ ያለው ነገር ተቀበሉት። እኔም የሱን መልካምነቱን ነው እንጂ የምናገረው መጥፎነቱን ማንም እንዲያወራለት አልፈልግም ብዬ ቆየው። መጣ። በቃ ውስጤ እኔና ውስጤ ነን። በቃ ብቻ የምጨነቀውም ለውስጤ ነው። ብቻ ነገሮችን የማጋራው ለሰው አላወራም። ብቻዬን ሳሰላስል አንድ ነገር ሳስቸግረኝ አንድ ነገር እንደዛ ልጄም ደግሞ ሲታመምብኝ ምን ስልኝ በቃ ከማን በቃ እሱም ወደ ወታደርነት ገብቷል። ብር እንግዲህ በጣም ልጅ ሲኖር እንኳን ልጅ ሳይኖር ራሱ ብር ያስፈልጋል። እኔ ብር የለኝም ምንም ነገር። እሱን የሚያስተዳድረኝ የነበረው። ከዛ ብዙ ሻኪም ሆንኩባቸው ቤተሰቦች ላይም ብዙ ነገሮችን አሳለፍኩኝ። ከዛ 1 አመት ከ6 ወር ላይ መጣ። ተመልሼ ተነገ ወዲያ ነው የሚሄደው አለ። መጥቶኝ ደስ ብሎኝ እንደም ከዛ ወጥቶ ከዛ ግርግር ለምን ገባ? እኔም ቢሆን አንተም ብትሆን አሁን እኔም ቆም ያለው ሰርተን እኮ ወደ ቤት ማግባት እንችላለን። ጤናና እድሜ ስጠን እንጂ ልጃችንን ምትዝ እህቴ ያለች ታናሽ። ስለዚህ አትሂድ ወደዛ አትመለስ ብዬ እንትን ስል ምን አለ እሱ በእርግጥ እኔ የሆሳና ልጅ ነኝ፣ እሱ ደግሞ ትግራይ ነው። በዛ መሃል ምን አደረገው? እንደገና ስህተት ከራሱ ነው የመጣው። አትሂድ ብዬ ስለለመንኩኝ አልተጋፈጥኩም። አትሂድ ብዬ ስለለመንኩኝ ምን አረገኝ? በማታው ጠፍቶ እንደገና ሄደ። በማታው ጠፍቶ ሲሄድ በሁለተኛ ቀን እንደ ጋር የት ሄደ ነው? አጎቶች ቤት የሄድኩ መስሎኝ ነበረ። የት ሄደ ነው ምናምን ብዬ እንትን ስለው አረጋኔ በቃ ተደውሎልኝ ቶሎ ካልመጣ ተብዬ ወጥቼ ያለው ለምን ሊያስጨንቅሽ ስላልፈለኩኝ የእውነት አሁንም ውስጤ በቃ የሆነ መጥፎነትን አላሰበም። ለምጄዋለሁ። 1 አመት ከ6 ወር ማለት ትንሽ አይደለም። ለምጄዋለሁ። የሚበሉትን ምን ሚሉትንም እያሳለፍኩኝ ጠንካራ ሆኛለሁ። በእርግጥ በጣም ጠንክሬያለሁ። ችግሩንም ተጋፍጬ ልጄን ማሳደግ ነው ያለብኝ እዚህ ጋር። ከዛ እሺ ብዬ የሱን ነገር እናልኩኝ ረሳሁት። እንደ ማንኛውም ሰው መስራት ጀመርኩኝ። ልጄን አሳደግኩኝ። 2 አመት ከምናምን 2 አመት ከ7 ወር ሲሆን ወደ አረብ ሀገር ወጣሁ ለእናቴ ሰጥቻት። አሁን ልጄ ወደ 6 አመት ሆኗል ሲሆን እንደገና በመሃሉ ስንት አመት ሲሆን ነው? 4 አመት ሲሆን መጣ። እኔ እንግዲህ ከአይምሮዬ በምረሳው ታይም ላይ ነው የመጣው፣ ግን ልረሳው አልቻልኩም። የልጅነቴ ስለሆነ እኔ አልረሳሁትም። ሁሌም ስለሱ መጥፎነት እስከዛሬ በአንደበቴ አስቤውም አላውቅም፣ ሊያወራም አልፈልግም የምላቸው ታሪክ ነው ማውራት። እና እሱ እዛ ሆኖ እኔ እኮ ለአንቺ ያለኝ ቦታ የተለየ ነው እንዴ? እሺ ለአንተ ለኔ የተለየ ቦታ ካለ እኔ ያልኩበት መንገድ ላይ ካልቆምኩ አንተ ያልክበት መንገድ ላይ ካልቆምኩኝ ምኑን መረን? መንገዱ እየኖረን እኮ አይደለንም። አንተም እኮ እኔን ካሰብክ ልጅሽን ካሰብክ እዛ ህይወት ላይ ከምትገባ ቤተሰቦችም የሆነ ነገር ሲያበጃጁ እንስራ፣ እንደዛ ውስጥ ኑሮ እንኖር። አንተ ዛሬ ይሄን ኮንስትራክሽን ሰራተኛ ነው ይሰራል፣ ደህና ቢዝነስ ያገኛል። ከዛ ምንም በተረፈ እየወጣው እሰራለሁ። እኔም አልቀመጥም፣ እንሰራለን፣ እንገባለን፣ ሰላም እንኖራለን። እኔ ሳልገፋት አንተ ገፍተህ ከሄድክ ግን ጥሩ አይመጣም ላንተ። በነገራችን ለሴት የገፋው ሰው ጥሩ ስለማይሆን እድልም ጥሩ ስለማታገኝ አትግፋኝ ብዬ ለመንኩት፣ በጣም ለመንኩት። ስለምነው ታዲያ አይ ግን እኔ አሁን ነገሮችን አመቻችቼ
አንድ ለመሆን ነው የሚፈልገው። ከአንቺ ተለይቼም ብዙ ሴቶችን አይቻለሁ። በቃ የሆነ እሱ አሁን ለማጋራት የፈለገው ነገር ሌላው ነው ጉዳዩ። እኔ አልገባኝም ነው። አዎ ከዛ ህይወት ውስጥ ብቻ ወጣ። ከዛ ከፖሊስነት ከወጣ ኑሮ እንዴት እንደሚሸነፍ እናውቃለን። እኔም የስራ መንገዱ በጣም ይችልበታለሁ፣ እሰራለሁ። ስለዚህ ከዛ ወጣና ስራ እስኪ እንዴት እንደሚያስዙክ ተነግራለሁ ለወንድሞቼም። ከዛ ብቻ ወጣ እለዋለሁ። ለካ ሰውየው እዛ ውስጥ ሆኖ አገሩ ላይ ምን ልበል በተደገሰ ሁኔታ ሌላውን አገብቷታል። ይሄን አልነገረኝም። ሁለተኛ ዙር መጥቶም እንግዲህ ልጄንና ቤተሰቦቼን እኔን አይቶ ነው የተመለሰው ሲሆን እሺ በቃ ብዬ እንትን አልኩኝና አጋጣሚ ስልኩን ባትሪ ዘግቶብኛል የኔ። እስቲ በማታ ነው ወደ እናታችን ቤት ነን ያለነው ገጠር። ከዛ ሽንት ቤት ወጥቼ ልምጣ ብዬ ስልኩን ሲያየው ስልኩ ላይ ለመልስ የተጣሩት ያገባው ፎቶዎች ምናምን አየሁት። እንግዲህ እናቷ ቤት ሄጄ እንደዛ አረገችኝ እንዳይለኝ ብዬ ቴንሽን እንዳይሆነው ብዬ አይምሮን ጠብቄ ምንም ነገር አላወራም። አይቼ እንዳላየው ሰምቼ እንዳልሰማው ውስጤ በጣም ተጎድቷል። መጀመሪያም የተሰበረው ልቤ እንዲሰበር አልፈልግም። በቃ እንደዛ ከሆነ ታዲያ ልትመለስ ነው? አዎ ነገ ልሂድ እንጂ እንደገና እዛ ስራ ቦታ በጣም ያጨናንቀዋል ታውቂያለሽ። መንግስት ደግሞ እንደዚህ ቦታም ስለሰጠን መስመር ይዘን አሁን አዲስ አበባ እስከሚመጣ በጣም ከባድ ሁኔታ ላይ ነኝ ያለሁት። እየተላቀቅኩኝ አይደለም። ለማልቀቅ ግን ቦታውን እንትን ማለት አለብኝ፣ ማግኘት አለብኝ። ያን ቦታ አግኝቼ መውጣት ነው የሚፈልገው ይለኛል። እኔ ሁሉንም ነገር አይቼዋለሁ፣ ዞሮ አይቼዋለሁ። እነርሱ ደግሞ ቤተሰቦቼ በቃ እንደ ድሮ እየሆንኩኝ አይደለም። እኔ ውስጤ በጣም ተጎድቷል። ያለውን ቦታ ለሱ ያለውን ቦታ መቼም ማሳንሱትም። እኔም እንትን አልልም፣ ዝም አልኩኝ። ዝም ብዬ ቆየው እና ታዲያ ህይወት እንዴት ነው አልኩኝ። ቡና ከጠጣን የጠዋት ቡና ጠጥተን ቁርስ በልተን ምን ካለን በኋላ ታዲያ እዛ ውስጥ ስታሳልፍ ምናልባትም ሴቶች ከባድ ነን። ከሴቶች ጋር ተዋውቀ ጎደኛ ያለክ እንዴት ነው? ሌላ እንትኖቹን አልጠየኩም። እንግዲህ እንዳይሰማው እናቱ ቤት መጥቼ እንደዛ አረግችኝ የሚለው ነገር እንዳሳድረው ብዬ ምንም አላልኩም። እንዴት ነው አልኩ። አይ ጋር እኔ በህይወቴ በቃ ሌላ ሴት በእርግጥ እዛ ውስጥ ሊያወራቸው ይችላለሁ፣ ምን ልላቸው ይችላለሁ። ግን ለአንቺ ያለኝ ቦታና ለሌሎች ያለኝ ቦታ እኔ እንጃ። እኔ ቢሞትም በህይወት እስካለም የማረሰው አንቺን ነው ይለኛል። ችግር የለም አንተ ሰላሙን አንተ ለቤተሰቦች ለልጅ ዳና ካሁን እኔ ችግር የለም። ችግሩን የመጣውን ችግር ማጋፈጥ እችላለሁ። እግዚአብሔር ጤና ሰላሙን ይስጠኝ ብዬ ዝም አልኩት እና በላይፌ ላይ እንደዛ አረገብኝ። ወልዶ ብዙ ነገር አድርጎ ዋሸኝ። እኔም እስከ 6-7 ዓመት ወንድ ልጅ በቃ እንዳልወደው ወንድ ልጅ በስልኬ እንዳይደውለው ያረገኝ ምክንያቱም እሱ ነው። በሱ የተነሳስ ማንኛውንም ስልክ ወንድ አላወራም፣ ደስም አይለኝም። የወንድ ድምጽ ሲሰማ በጣም ነው የሚናደደው። በጣም ተጽዕኖ አሳድሮብኛል እንደዚህ አይነት ነገር አልክስዬ። አሁን ምንድነው የምትፈልጊው? እኔ የምፈልገው ጥሩ ምክር እንድሰጠኝና እኔ ከህይወቴ አንደኛውንም ወጥቷል። ሁለተኛ ለልጁ ሰላም ነው ይኖር ብቻ። አንዴ ነው ፍቅር የሚይዝክ፣ ሁለቴ ሶስቴ አይዝህም። ካሁን በኋላ እሱ ኦልሬዲ ወልዷል እኮ ሌላ አግብቶ ወልዷል። ኖ አረ ፍቻችሁ ኦልሬዲ ፍቻችን እኔ አሁን አረብ ሀገር ነኝ። ፍቻችን አልተቋጨም። ያን ነገርም ደግሞ እኔ አሁን ከዚህ ሲወርድ ምን ብዬ ሁሉንም ነገር እንደማስተካከል አውቀዋለሁ። በእርግጥ እሱ አሁን በባለፈው ከመስቀል በኋላ ምን አልኩት ገሬ ደወለልኝ። እንግዲህ እሱ በጣም ይደውላል። የዛኔ እንግዲህ ብዙ ነገር ስለዋሸ ምን ሰምታዩን ምን አዳምጣዩን በሚለው እኔ በጣም ጥሩነት መልካምነት ነው እያሳየው ያለው። ሰምቼም እንዳልሰማው አይቼም እንዳላየው ያን ነገር እያሳየው ስለሆነ ለሱ በቃ ቆረቆረ የኔ ነገር
ይደውልልኛል። ብቻ እኔ ከአንቺ ምንም አልፈልግም። ሰው ሀገር ነው የምትንከራተች። አንቺ መልካም ቦታ ጥሩ ቦታ ደርስሽ ለማየት ነው የሚፈልገው። የአንቺን ህይወት ጥሩ ህይወት እንድትኖሪ ነው የሚፈልገው። ገብቶኛል እኮ እኔ መጀመሪያም አይቼ ተረድቼዋለሁ። ያን ነገር እንግዲህ ይሄ ነው አግብቻለሁ እንደዚህ ሆኛለሁ ማለቱ ነው ያቃተው። እና ምን ለማለት ፈልጌ ነው በዚህ አጋጣሚ እኔ አሁን ልጄን በስርዓቱ በፊትም እያሳደግኩኝም ነው። አሁንም ከልጄ ጋር ጠንካራ ሴት ሆኜ ጎበዝ ልጅ ሆኜ ራሴን አሻሽዬ ሰው መልካም ቦታ የደረሰበት ደርሼ ራሴን ማቆም ነው የምፈልገው። በዛም መሀል ደግሞ ሰዎችን እንዳልወድ በእርግጥ ያ መንገድ የኔ መንገድ ካልሆነ እግዚአብሔር ለኔ አላለውም ማለት ነው። እንደዛ ብዬ ነው እኔ የማስበው። ያን ሰው ከኔ ሲወስድ የሚያውቀው ነገር ስላለው ነው የወሰደው። ግን እኔ ከኔ መጥፎነት አይሁን እንጂ ከሱ እንኳን መጣ እኔ አልግፋ። እስቲ ሚውት አድርጊና አዳምጪኝ። እስቲ አዳምጪኝ። ወታደር ነው ያልሽኝ አይደል? በፊት እኮ ወታደር አይደለም አዲስ ሆኖ ነው። በቃ ልጁን ከወለደ በኋላ ነው በ2 ወር ጥሎ የሄደው። እንግዲህ እሺ ሚውት አድርጊ። እኔ ወታደር ነገር በጣም ነው ግራ እየገባኝ ያለው። እኔ ከወታደር ጋር የምታነካኩኝ ጉዳ አለ። ወታደር አይደለም እሺ። እኔ እናቴ ውትድርና እንደዚህ አይደለም እሺ። ቤቱን አፍርሶ ለሀገር ይሞታል ብሎ የሚያስብ ወታደር የትም ዓለም ላይ የለም እሺ። ውትድርና ከቤት ነው የሚጀምረው። ሀገር ማለት ቤቱ ነው ለአንድ ሰው ከቤቱ ነው የሚጀምረው። ቤቱ ሀገሩ ነች ለአንድ ሰው። ከዛ ሰፈር ግቢ፣ ከዛ ከግቢ ሰፈር መንደር ምናምን እያለ ነው የሚያድገው እና ሀገሩን አፍርሶ ሀገር ምናምን ሊል ይሞክራል እንዴ? ይህ ውትድርና አስተሳሰብ የለውም። ገብቶሻል? ዓለም ላይ ያለ ውትድርና አስተሳሰብ ውትድርና በጣም የሚደንቀኝ ዘርፍ ነው ብያቸዋለሁ። በህይወት ውስጥ ምረጥ ብባል ወታደር መሆን እመኛለሁ ወይ ዶክተር መሆን ወይ ገበሬ መሆን ደስ። እነዚህ 3ቱ ነገሮች በጣም ይመስጡኛል። እንደዚህ አይነቱ ሰው ግን ልብሱን ነው እንጂ የለበሰው ስነ ልቦናው የለውም። ውትድርና ውስጥ ሰው ለሀገሩ ዋጋ ለመክፈል የሚያስብ እንደዚህ አይነት ስነ ልቦና እንዲኖረው የሚጠበቅ እንደዚህ አይነት ዲሲፕሊን እንዲኖረው የሚጠበቅበት ቦታ ላይ ሴት ልጅን የሚጎዳ ወንድ እዛ ቦታ ላይ መገኘት። ልብሱንማ እኔ ማሰፍቼ ልለብሰው እችላለሁ፣ ችግር የለውም። ልቡ ነው ዋናው። ሰው የውትድርና ልብ ከሌለው ልብሱ ቢኖረው ምን ዋጋ አለው? አንድ አርቲስትም እኮ ሊለብሰው ይችላል ለትወና። ገብቶሻል? ሰው ወታደር አይደለም እሺ። ይሄ ሰው ውትድርናንም አይወክልም። ስንት ጨዋ የሆኑ ወታደሮች አሉ። ገብቶሻል? እሱን እርሺ። አንቺን ለማታለል የተጠቀመበት መንገድ ነው ይሄ። የዚህ ሰው አስተሳሰብ ደግሞ ያደረገች ነገር የበደለች ነገር ደግሞ ወንዶችን አይወክልም እሺ። ወንዶችን እንድትጠይ አይጠበቅብሽ። ወንድ ሁሉ ብለሽ በአንድ ሙቀጫ ውስጥ ከተሽ ወንዶችን ሁሉ የምትጨፈልቂ ከሆነና የወንድ ልጅ ጥላቻ ውስጥሽ ካለ ይሄ ሰውዬ የሚፈልገውን አግኝቷል ማለት በህይወትሽ ውስጥ ማሳካት የሚፈልገው ነገር እንዲያሳካ አገዝሽው ማለት ነው።